ሰላም የቻናላችን ተከታታዮች እንዴት ናችሁ? ዛሬ ደግሞ በፋይናል ኤግዛም ተመልሰናል። የጂኦግራፊ ኦፍ ኢትዮጵያ ኢን ዘ ሆርን በጅማ ዩኒቨርሲቲ ፍሬሽማን ተማሪዎች የተፈተኑትን ፈተና ዛሬ መልሱንና ማብራሪያውን ይዘን እንቀርባለን። እያንዳንዱ ጥያቄ ከጥልቅ ማብራሪያ ጋር ስለምናቀርብ ለሁሉም ፍሬሽማን ተማሪዎች የሚጠቅም ነውና እስከ መጨረሻው ቪዲዮን ተመልከቱት። ቀጥታ ወደ ቪዲዮ እንግባ። ይህ ቪዲዮ 25 የምርጫ ጥያቄዎችን ይዟል። ከመጀመሪያው ጥያቄ እንጀምር። አንደኛው የምርጫ ጥያቄ እንጀምር። With regard to soil erosion in Ethiopia, what generalization can be made? A. Ethiopian highlands have been seriously affected by soil erosion. B. Water erosion is the main cause of soil erosion in the lowlands of Ethiopia. C. Wind erosion is a dominant type of erosion in the highlands of Ethiopia. D. There is a minor problem of soil erosion in highlands of Ethiopia. መልሱ ኤ ነው። በኢትዮጵያ ውስጥ ከፍተኛ የሆነ ኢሮዥን የሚከሰተው ሃይላንድ አካባቢ ነው። ምክንያቱም የመሬት መራቆት ምክንያት የሚባሉት አብዛኞቹ ቶፖግራፊክ እና ክላይሜቲክ ፋክተሮች ናቸው። ያ ማለት ስቲፕ ስሎፕ መሆን፣ ከፍተኛ ጎርፍ መፈጠር፣ ስቶርም መኖር፣ እንዲሁም በጣም ከፍተኛ የሆነ ዝናብ መኖር፣ እንዲሁም በደረቅ አካባቢ ደግሞ ድራውት መከሰት የሶይሎች እንዲራቆቱና ለሶይል ኢሮዥን ሰሰፕተብል እንዲሆኑ ያደርጋል። ስለዚህ በኢትዮጵያ ኮንቴክስት ኢትዮጵያን ሃይላንድስ ሃቭ ቢን ሲሪየስሊ አፌክትድ ባይ ሶይል ኢሮዥን የሚለው ልክ ነው። ነገር ግን ቢ ላይ ያለ ወተር ኢሮዥን ኢዝ ዘ ሜን ኮዝ ኦፍ ሶይል ኢሮዥን ኢን ሎውላንድስ ኦፍ ኢትዮጵያ የሚለው ስህተት ነው። ምክንያቱም ሎውላንድ የውሃ እጥረት ያለበት ቦታ ነው። ከዛ ይልቅ ከፍተኛ ነፋስ አለ። እንዲሁም ሲ ላይ ያለ ዊንድ ኢሮዥን ኢዝ ዘ ዶሚናንት ታይፕስ ኦፍ ኢሮዥን ኢን ዘ ሃይላንድስ ኦፍ ኢትዮጵያ፣ ይሄም ልክ አይደለም። ሃይላንድ አካባቢ በዝናብ አማካኝነት የሚመጣ እንጂ በንፋስ ምክንያት የሚፈጠር አይደለም። ንፋስ ኢሮዥን በብዛት የሚከሰት በደረቃማና በበረሃ አካባቢ ነው። ዲ ላይ ያለው there is a minor problem of soil erosion in highlands of Ethiopia የሚለው ይሄም ልክ አይደለም። ቅድም እንዳልነው ሶይል ኢሮዥን ወይም ሶይል ዲግሬዴሽን ከፍተኛ ኮዙ ቶፖግራፊክ እና ክላይሜት ነው ካልን ሃይላንድ አካባቢ ስቲፕ ስሎፕ ስላለ ከሎላንዱ ይልቅ ሶይል ኢሮዥን የበዛበት ቦታ ነው። ሁለተኛ ጥያቄ which of the following activities is not a part of tertiary economic activity? A. Education. B. Spinning and weaving. C. Health. D. Banking and insurance. መልሱ ቢ ነው። ስፒኒንግ ኤንድ ዌቪንግ። ስፒኒንግ ኤንድ ዌቪንግ በሰከንደሪ ኢኮኖሚክ አክቲቪቲ ውስጥ ነው የሚካተተው። ምክንያቱም ይሄ በራሱ የፕሮዳክሽን ፕሮሰስ ስለሆነ ማለት ነው። ነገር ግን ኤዱኬሽን፣ ሄልዝ እና ባንኪንግ ተርሸሪ ኢኮኖሚክ አክቲቪቲ ውስጥ ነው ያሉት። እነዚህ ሰርቪስ የሚሰጡ ወይም አገልግሎት የሚሰጡ የኢኮኖሚክ ሴክተሮች ናቸው። ሶስተኛ what is the name of the wind which has a strong influence in the summer rain of Ethiopia? A. North easterlies. B. South easterlies. C. Equatorial westerlies. D. Monsoon winds. መልሱ ሲ ነው። ኢኳቶሪያል ዌስተርሊስ። በሰመር ወቅት ላይ ፀሐይ የምትገኘው በኢኩዌተር በስተሰሜን በኩል ነው። በዚህ ምክንያት ሃይ ፕሬሸር ሴል በአትላንቲክ እና ኢንዲያን ኦሽን ላይ ይፈጠራል ወደ ትሮፒክ ኦፍ ካፕሪኮርን አካባቢ። በዚህ ወቅት ላይ የኢትዮጵያን እና የኢትዮጵያን ቀንድ አካባቢ በኢኳቶሪያል ዌስተርሊስ ወይንም በጊኒ ሞንሱን እንደዚሁም በኢስተርሊስ ኢንቬድ ይደረጋል ወይንም ንፋስ ይነፍሳል ወደኛ ወደ ሎወር ፕሬሸር ሴል ለመሄድ። በዚህ ምክንያት ጌኒ ሞንሱን እና ሳውዝ ኢስተርሊስ ዊንድ የሚባሉት ኢትዮጵያ ውስጥ ዝናብ በከፍተኛ ሁኔታ እንዲዘንብ ምክንያቱ ይሆናሉ። ነገር ግን በጥያቄ ውስጥ ከፍተኛ ፓወር ያለው የትኛው ነው? the strong influence in summer rainfall ስለሚል ከፍተኛ ያለው ኢኳቶሪያል ዌስተርሊስ ወይም ጊኒ ሞንሱን የምንለው። ይሄ ሳውዝ ኢስተርሊስ የምንለው ከኢንዲያን ኦሽን የሚነሳው በብዛት
ዝናብ የምናገኝበት በስፕሪንግና ኦቶመን ሲዝን ነው። ስለዚህ ኢኳቶሪያል ዌስተርሊስ የምንለው ጠንካራ ተጽዕኖ የሚያሳድር ነው ንፋስ አይነት ነው። 4 what factors are responsible for Ethiopia to experience low temperature during summer season contrary to other tropical regions? A. latitude and pressure belt. B. ocean current and wind. C. altitude and cloud cover. D. latitude and ocean current. መልሱ ሲ ነው። altitude and cloud cover። ኢትዮጵያ እንደሚታወቀው ከፍተኛ የሆነ የሃይላንድ ቦታ አላት። ስለዚህ ከፍታ በጨመረ ቁጥር ቴምፕሬቸር ስለሚቀንስ አልቲቲዩድ ኢትዮጵያ ውስጥ በተለይ በኢንቴሪየር ፓርትስ ኦፍ ሃይላንድ አካባቢ ከፍተኛ የሆነ የቴምፕሬቸር ዲፈረንስ አለው ከፔሪፌሪው ወይንም ከዳርቻው አካባቢ ጋር ማለት ነው። እንዲሁም ፀሐይ በሰመር ሲዝን ወደ ኖርዝ ብትሆንም ኢትዮጵያ ያለችበት ኢትዮጵያ በዚህ ወቅት ዝናብ የምታገኝበት ወቅት በመሆኑ በሰመር ጊዜ ክላውድ ከቨር አለ። ስለዚህ እነዚህ ሁለቱ ፋክተሮች ናቸው የክላይሜት ኮንትሮልስ የሚያደርጉ ማለት ነው። አልቲቲዩድ ኤንድ ክላውድ ከቨር። ቢ ላይ ያለው ኦሽን ከረንት ኤንድ ዊንድ የሚለው እኛ ላንድ ሎክድ ካንትሪ ስለሆነ ለባህር ቅርብ አይደለንም። ስለዚህ ተጽዕኖ ይህን ያህል ሲግኒፊካንት ነው ብሎ አይታሰብም። 5ኛ with reference to the position of the sun at various latitudes which one of the following statements is true? A. on June 21st the sun will be directly overhead at the Tropic of Capricorn. B. the sun is directly overhead at the equator during March and September. C. on December 22 the sun will be directly overhead at Tropic of Cancer. D. the sun is directly overhead in the middle and high latitudes during summer solstice. ጥያቄው የሚጠይቀን የፀሐይ አቅጣጫ በላቲቲዩዶኖች የቱ ጋ ነው ብሎ ነው የሚለን። ስለዚህ የመጀመሪያው ኤ ላይ ያለው ጁን 21 ላይ ፀሐይ የምትገኘው ትሮፒክ ኦፍ ካፕሪኮርን ነው የሚለን አይደለም። ፀሐይ የምትገኘው በጁን 21 ትሮፒክ ኦፍ ካንሰር ላይ ነው። ቢ ላይ ያለው ዘ ሰን ኢዝ ዳይሬክትሊ ኦቨርሄድ አት ዘ ኢኩዌተር ዱሪንግ ማርች ኤንድ ሴፕቴምበር። ይሄ ልክ ነው። ማርች እና ሴፕቴምበር ላይ ፀሐይ ዳይሬክት ኦቨርሄድ የምታደርገው ኢኩዌተር ላይ ነው። ሲ ላይ ያለው ዲሴምበር 22 ላይ ፀሐይ ካንሰር ላይ ትገኛለች ይላል። ይሄ ልክ አይደለም። ዲሴምበር 22 ላይ ፀሐይ የምትገኘው ትሮፒክ ኦፍ ካፕሪኮርን ነው። ካንሰር ላይ የምትገኘው ጁን 21 ነው። ዲ ላይ የሚገኘው the sun is directly overhead in the middle and high latitude during the summer solstice ይላል። ይሄ ደግሞ ስህተት ነው። ምክንያቱም ሰመር ሶልስቲስ ጊዜ ፀሐይ ትሮፒክ ኦፍ ካንሰር 23/1/2 ላይ ነው የምትገኘው እንጂ ሚድል እና ሃይ ላቲቲዩድ ላይ ወደ 66 እና ወደ ፖላር አካባቢ ላይ ነው የሚለው ልክ አይደለም። 23/1/2 ትሮፒክ ኦፍ ካንሰር ላይ ነው የምትገኘው። ስለዚህ መልሱ ቢ ላይ ያለው the sun is directly overhead at the equator during March and September የሚለው ነው። 6ኛ one of the following is among the human causes of climate change. A. continental drift. B. ocean currents. C. volcanoes. D. urbanization. መልሱ ዲ ነው። አርባናይዜሽን። የክላይሜት ለውጥን የሚያመጡ መካከል ይሄ ከተመኝነት የምንለው የሰው ሰራሽ ነው። የተቀሩት ኮንቲኔንታል ድሪፍቶች፣ በኮንቲኔንታል ድሪፍት ምክንያት የተለያዩ ጋዞች ሊወጡ ይችላሉ። በኦሽን ከረንት አማካኝነት ክላይሜት ቼንጅ ሊፈጠር ይችላል። እንዲሁም ቮልካኖ በሚፈነዳበት ጊዜ የሚወጡት የተለያዩ ጋዞች ቀጥታ የተፈጥሯዊ የሆኑ የአየር ጸባይ ለውጥ ምክንያቶች ናቸው። ነገር ግን አርባናይዜሽን ወይም ከተመኝነት በከተማ መስፋፋት ምክንያት የሚፈጠረው ግን ሰው ሰራሽ ነው። 7 with regard to spatio-temporal variation of temperature in Ethiopia what generalization can be made? A. annual temperature range is greater than diurnal ranges. B. hottest months of the year in the central highlands are experienced in spring.
C. Daily temperature range is low in lowlands compared to highlands. D. The highest temperatures are recorded in the Denakil Depression in winter. ኤ ላይ የሚገኘው annual temperature range is greater than the diurnal ranges የሚለው ስህተት ነው። ከዓመታዊ የቴምፕሬቸር ለውጥ ይልቅ የቀን ተቀን ለውጡ ከፍተኛ ነው። ኢትዮጵያ ውስጥ በብዙ የአገራችን ክፍል ውስጥ በሎላንድ አካባቢ ከፍተኛ የሆነ ዱሬናል ሬንጅ አለ። ቢ ላይ የምንመለከተው hottest months of the year in the central highlands are experienced in spring የሚለው ይሄ ልክ ነው። ኢትዮጵያ ውስጥ ከማርች እስከ ጁን ያለበት ወቅት ነው ከፍተኛ የሆነ ሙቀት ያለው። ያ ቴምፕሬቸር ደግሞ የሚኖረው ከኖቬምበር እስከ ፌብራሪ ነው። ሃይስት ቴምፕሬቸር በሃይላንድ አካባቢ የሚኖረው ስፕሪንግ ነው። ስፕሪንግ ደግሞ ከማርች እስከ ጁን ያለው ወቅት ነው። ሲ ላይ ያለው ይሄ ዴሊ ቴምፕሬቸር ሬንጅ ኢዝ ሎ ኢን ሎላንድስ ኮምፔርድ ቱ ሃይላንድስ የሚለው ስህተት ነው። ምክንያቱም ቦታዎች የዴሊ ማክሲመም ቴምፕሬቸሩ እስከ 37 ዲግሪ ሴንቲግሬድ ሲደርስ በዝቅተኛ ቦታዎች፣ በከፍተኛ ቦታዎች አካባቢ ደግሞ ከ10 እስከ 15 ዲግሪ ሴንቲግሬድ ድረስ ነው የሚደርሰው። ስለዚህ ሬንጅ ኦፍ ቴምፕሬቸር ኢዝ ሎ ኢን ሎላንድ የሚለው ልክ አይደለም። የመጨረሻው ዲ ላይ ያለው ዘ ሃይስት ቴምፕሬቸር ኢዝ ሪከርድድ ኢን ዴናክል ዲፐርሽን ኢን ዊንተር የሚለው ይሄ ልክ አይደለም። ዊንተር ሳይሆን በሰመር ሲዝን ዴናክል ዲፐርሽን አካባቢ እስከ 50 ዲግሪ ሴንቲግሬድ ድረስ ይደርሳል። ስለዚህ ትክክለኛ መልሱ ቢ ላይ ያለው ነው። 8ኛ an activity where a family produces only enough to be self-sufficient. A. arable farming. B. subsistence farming. C. extensive farming. D. intensive farming. መልሱ ቢ ነው። subsistence farming. subsistence farming ከእጅ ወደ አፍ የሆነ የአመራረት ስልት ነው። አረብል ፋርሚንግ የምንለው ይሄ የእርሻ ነው። ኮሜርሻላይዝ ሊሆን ይችላል። ኤክስቴንሲቭ ፋርሚንግ በሰፋፊ መሬት ላይ የምናደርገው ነው። አብዛኛው ጊዜ ከቤተሰብ ምገባ በላይ ለሽያጭ ፐርፐስ ተብሎ የሚሰራ ነው ይሄ ኤክስቴንሲቭ ፋርሚንግ። ኢንቴንሲቭ ፋርሚንግ ሰልፍ ሰፊሸንትም ሊሆን ይችላል። ነገር ግን አብዛኛው ጊዜ ኢንቴንሲቭ ፋርሚንግ የምንለው ካፒታል ኢንቴንሲቭ ሆኖ ቤተሰብን ከመመገብ በላይ ለኮሜርሻላይዜሽን ፐርፐስ ይውላል። ስለዚህ ቢ ላይ ያለው ሰብሲስተንስ ፋርሚንግ የሚለው ነው ልክ። 9ኛ which of the following drainage systems in the highest in terms of annual water discharge? A. inland drainage system. B. south eastern drainage system. C. rift valley drainage system. D. western drainage system. መልሱ ዲ ነው። ዌስተርን ድሬኔጅ ሲስተም ነው። ምክንያቱ ዌስተርን ድሬኔጅ ሲስተም ኢትዮጵያ ውስጥ 3 ድሬኔጅ ሲስተሞች አሉ። ዌስተርን ድሬኔጅ ሲስተም፣ ሳውዝ ኢስተርን ድሬኔጅ ሲስተም እና ሪፍት ቫሊ ድሬኔጅ ሲስተም የምንላቸው ማለት ነው። ከነዚህ ውስጥ በከፍተኛ ሁኔታ ውሃ የሚይዘው ወይንም የአኑዋል ወተር ፍሎ ያለው 60% የሚሆነውን ከዌስተርን ድሬኔጅ ሲስተም የሚመጣ ነው። እንዲሁም ይሄ ዌስተርን ድሬኔጅ ሲስተም 40% የሚሆነውን የአገራችንን ክፍል ድሬን ያደርጋል ወይንም ይሸፍናል። ስለዚህ ትላልቅ ወንዞች እንደ አባይ፣ ተከዜ፣ ባሮ፣ አኮቦና ጊቤ፣ ኦሞ ያሉበት ድሬኔጅ ሲስተም ስለሆነ ዌስተርን ድሬኔጅ ሲስተም the highest ድሬኔጅ ሲስተም ነው in terms of annual water flow እንለዋለን። 10ኛ as opposed to the declining death rates, birth rates have remained high in rural Ethiopia due to A. late marriage. B. improve status of women. C. effective utilization of family planning methods. D. the attitude of rural families towards a large number of children. መልሱ ዲ ነው። ኢትዮጵያ ውስጥ ሞት ቢቀንስም የበርዝ ሬት ግን እስካሁንም እንደጨመረ ነው በገጠራማው አካባቢ ላይ። ይህ ደግሞ ምክንያቱ ገጠር ውስጥ የሚኖሩ ሰዎች ለልጆች ያላቸው አመለካከት ነው። ምክንያቱም ልጆችን እንደ አሴት ነው የሚቆጥሩት ወይንም እንደ ሀብት ነው የሚቆጥሩት። አንድ ልጅ 2 ልጅ በጨመረ ቁጥር ቤተሰቡ እንደ ጉልበት ስራ መጠቀሚያ ያደርጉታል። እንደ ፕሪስቴጅ ነው፣ ክብር ነው። በዚህ ምክንያት ልጅ ይጨምራሉ።
ነገር ግን እነዚህ ኤ ቢ እና ሲ ላይ የተጠቀሱት ግን ልክ አይደሉም። ምክንያቱም ሌት ሜሬጅ ሳይሆን ኤርሊ ሜሬጅ ነው ከፍተኛ ውልደት እንዲጨምር የሚያደርገው። ኢምፕሩቭ ስታተስ ኦፍ ውመን መሻሻል ቢኖር ሴቶች የመውለድ መጠናቸውን ይቀንሳሉ። ምክንያቱም በትምህርት ላይ በስራ ላይ ስለሚሆኑ ጊዜ ስለማያገኙ የመውለድ ምንትናቸው ይቀንስ ነበር። ኢፌክቲቭ ዩቲላይዜሽን ኦፍ ፋሚሊ ፕላኒንግ ሜቶድም ይሄም አይደለም፣ ልክ አይደለም። 11 which of the following identify the western lowlands of Ethiopia? A. ተከዜ ሰይት አባይ ደንደር and ባሮ አኮቦ lowlands. B. ቦረና ዋቢሸበሌ ገናሌ and ኦጋዴን lowlands. C. ዋቢሸበሌ ገናሌ and ቦረና lowlands. D. አዋሽ ሪፍት ቫሊ and አፋር lowlands. መልሱ ኤ ነው። ተከዜ ሰይት አባይ ደንደር and ባሮ አኮቦ። በዌስተርን ሎላንድ ውስጥ 4 ሎላንዶች አሉ። ተከዜ፣ አባይ ደንደር፣ ባሮ አኮቦ and ጊቤ ኦሞ የሚባሉ ማለት። 12 which of the following is non-biological factor of population change? A. fertility. B. migration. C. mortality. D. fecundity. መልሱ ቢ ነው፣ ማይግሬሽን። የህዝብ ብዛት ለውጥን ከሚያመጡ ምክንያቶች አንደኛው የተፈጥሮ ለውጥ የምንላቸው ውልደትና ሞት ጋር የተገናኙ ሲሆን ሌላኛው ደግሞ ማይግሬሽን ነው ወይንም ስደት ነው። አንድን አካባቢ የህዝብ ብዛቱን ሊለውጥ የሚችለው እነዚህ ሁለቱ ናቸው። እዚህ ጋር ፊኩንዲቲ የምንለው እንዲሁም ተመሳሳይ ከፈርቲሊቲ ጋር ይገናኛል። ፖቴንሻሊቲውን ለማሳየት ሲያመለክት ነው። ዲፊኔሽኑ በእርግጥ ቀጥታ ፈርቲሊቲ ማለት አይደለም። ማይግሬሽን ግን ተፈጥሯዊ አይደለም። ሰዎች ከቦታ ቦታ የሚሄዱት በተፈጥሮ ሳይሆን በተለያዩ ምክንያቶች ናቸው። ስለዚህ ነን ባዮሎጂካል ፋክተር የትኛው ነው ካልን ማይግሬሽን ነው። ፈርቲሊቲ፣ ሞርታሊቲ እና ፌኩንዲቲ ተፈጥሯዊ ፋክተሮች ናቸው። 13 related to the success story of environmental recovery in sloping area of Ethiopia such as Konso, which land management strategy is effective in minimizing the land degradation? A. reforestation. B. contour plugging. C. terracing. D. windbreak. መልሱ ሲ ነው፣ ቴራሲንግ። እርከን መስራት ነው። በኮንሶ አካባቢ የአፈርን መሸርሸር የሚከላከሉበት። ስለዚህ ስሎፕ አካባቢ ይሄ ዳገታማ የሆኑ አካባቢዎች የተፈጥሮ መራቆትን ወይንም የአፈር መራቆትን ለመከላከል የሚጠቀሙበት አንደኛው እርከን ነው። ኮንሶ በዚህ ትታወቃለች፣ በዩኔስኮ የተመዘገበ ስለሆነ ማለት ነው፣ በቴራሲንግ ወይንም በእርከን ስራ። 14 One of the characteristics of population census is simultaneity. What does simultaneity refer to in this context? A. government sponsorship. B. all-inclusiveness. C. limited time frame. D. cost reduction. መልሱ ሲ ነው፣ limited time frame። የሴንሰስ ካራክተሪስቲክስ ከሚባሉት መካከል አንደኛው ዩኒቨርሳሊቲ፣ ሁለተኛው ፔሪዮዲሲቲ፣ ሶስተኛው ሳይመልታኒቲ፣ አራተኛው ገቨርንመንት ስፖንሰርሺፕ ነው። ሌሎችም ካራክተሪስቲክሶች አሉት። ዋና ዋናዎቹ እነዚህ ናቸው። ከነዚህ መካከል ሳይመልታኒቲ የምንለው የሴንሰሱ ወይም ቆጠራው የሚከናወንበት ውስን በሆነ ቀን ነው። ወይ ማታ ሊሆን ይችላል ወይም ቀን ሊሆን ይችላል። ያንን የሴንሰስ ዴይ የሚባለው ጊዜ ነው የሚቆጠረው። ስለዚህ ሊሚትድ ታይም ዱሬሽኑን ለማሳየት ነው ሳይመልታኒቲ የምንለው። በአንድ ጊዜ በተመሳሳይ ጊዜ ሁሉም ቦታ ላይ ቆጠራ ይከናወናል ለማለት ያህል። ነገር ግን ኤ ላይ የተጠቀሰው ገቨርንመንት ስፖንሰርሺፕ የሚለው በጣም ኮስቲ ስለሆነ መንግስት ወጪውን ይችላል ነው። ቢ ላይ የተጠቀሰው ኦል ኢንክሉሲቭነስ ከዩኒቨርሳሊቲ ጋር ይገናኛል። ይህ ማለት ሁሉም የአገሪቱ
ሰዎች ነው የሚቆጠሩት። ይህ ላይ የተጠቀሰው ኮስት ሪዳክሽን የሚለው ከፔሪዮዲሲቲ ጋር ይገናኛል። እንደየአገራቱ የእድገት ደረጃ ሴንሰስ በየ10 ዓመቱ ወይም በየ5 ዓመቱ ይደረጋል። በጣም ውድ ስለሆነ አንዳንድ አገራቶች ማለት ያደጉ አገራት የምንላቸው በየ5 ዓመት ኢንተርቫል ሲያደርጉ፣ እንደ ኢትዮጵያ ያሉ ደግሞ በየ10 ዓመት ልዩነት ያደርጋሉ። ምክንያቱም የሚወጣው ወጪ ለመቀነስ የሚደረግ አኳኋን ነው ይሄ ፔሪዮዲሲቲ የምንለው። One of the following factors is the basis for classifying settlement into rural and urban. A. Availability of water resource. B. Types of economic activity. C. Fertility of soil. D. Steepness of slope. መልሱ ቢ ነው። ምክንያቱም አንድን ቦታ ከተማ ነው ለማለት ከምንጠቀማቸው ክራይቴሪያዎች መካከል አንደኛው ቢያንስ 2000 ሰው መኖር አለበት እዛ ቦታ። ሁለተኛው 2/3 የሚሆነው ህዝብ ከአግሪካልቸር ውጪ የሆነ የኢኮኖሚክ አክቲቪቲ ውስጥ መሰማራት አለበት። ሶስተኛው የተጻፈ ማኒሲፓሊቲ ቻርተር ሊኖረው ይገባል። አራተኛው የተወሰኑ የማህበረሰባዊ አገልግሎቶች መስጫ ማዕከላቶች ሶሻል ሰርቪስ እና አሚኒቲዎች ሊኖሩት ይገባል። እና ከተማን የምንለይበት ታይፕስ ኦፍ ኢኮኖሚክ አክቲቪቲ ነው ቢ። 16 One of the following is secondary economic activity. A. Construction. B. Retailing. C. Farming. D. Mining. መልሱ ኤ ነው፣ ኮንስትራክሽን። ምክንያቱም ሪቴይሊንግ ተርሸሪ ኢኮኖሚክ አክቲቪቲ ነው። ፋርሚንግ ፕራይመሪ ኢኮኖሚክ አክቲቪቲ ነው። ማይኒንግ ፕራይመሪ ኢኮኖሚክ አክቲቪቲ ነው። 17 Which of the following is among the characteristics of Ethiopian industry? A. The industrial sector of Ethiopia is highly advanced. B. Manufacturing is the most important sector in terms of employment generation. C. Ethiopian industry are dominated by heavy manufacturing factories. D. Ethiopia has one of the least developed industrial sector in the world. መልሱ ዲ ነው። ኢትዮጵያ has one of the least developed industrial sector in the world የሚለው ምክንያቱም የኢትዮጵያ ውስጥ የኢንዱስትሪያል ሴክተር ልማት በጣም ዝቅተኛ ነው። ኤ ላይ ያለው ኢንዱስትሪያል ሴክተር ኦፍ ኢትዮጵያ ሃይሊ አድቫንስድ የሚለው ልክ አይደለም። ኢትዮጵያ ውስጥ ይህን ያህል አድቫንስድ የሆኑ ኢንዱስትሪዎች የሉም። ይሄ ላይት ኢንዱስትሪ የምንላቸው ናቸው ያሉት። ማኒፋክቸሪንግ ኢዝ ዘ ሞስት ኢምፖርታንት ሴክተር ኢን ተርምስ ኦፍ ኢምፕሎይመንት ጄኔሬሽን የሚለው ብዙ ሰዎች የተቀጠሩበት ሴክተር ነው የሚለውም ልክ አይደለም። ምክንያቱም ብዙ ሰዎች በኢትዮጵያ ውስጥ የተቀጠሩት ወይም ስራ የሚሰሩበት ፕራይመሪ ኢኮኖሚክ አክቲቪቲ አግሪካልቸር ላይ ነው። ሲ ላይም ያለው ኢንዱስትሪ አር ደ ዶሚኔት ባይ ሄቪ ማኒፋክቸሪንግ ፋክተሪስ የሚለው ይሄም ልክ አይደለም። በኢትዮጵያ ውስጥ ማኒፋክቸሪንጉ በላይት ኢንዱስትሪ የበዛበት እንጂ ሄቪ ኢንዱስትሪ ያለበት አይደለም። ይሄ ከባባድ የሚለው የኬሚካል የማሽነሪስ እንደዚህ አይነት ድርጅቶች ያሉበት ሳይሆን ላይት ኢንዱስትሪ የቴክስታይል ፉድ ኤንድ ቢቨሬጅ ኢንዱስትሪስ እንደዚህ አይነት ኢንዱስትሪዎች ነው ኢትዮጵያ ውስጥ ያሉት። ስለዚህ መልሱ ዲ ነው። ኢትዮጵያ ዘ ሊስት ዲቨሎፕድ ኢንዱስትሪያል ሴክተር ኢን ዘ ወርልድ የሚለው 18 ኦፍ ዘ ፎሎዊንግ ሞድስ ኦፍ ትራንስፖርት ዊች ዋን ፕሮቫይድስ ዶር ቱ ዶር ሰርቪስ? ኤ ሮድ፣ ቢ ኤር ትራንስፖርት፣ ሲ ወተር ትራንስፖርት፣ ዲ ሬል ትራንስፖርት። መልሱ ኤ ነው፣ ሮድ ትራንስፖርት። ሮድ ትራንስፖርት ሞር ፍሌክሲብል የሆነ የትራንስፖርቴሽን ሲስተም ነው። ምክንያቱም ቬይክሎቹ ከአንዱ ቤት ወደ ሌላ ቤት ያለምንም አጋዥነት ይሄዳል። ኤር ትራንስፖርቴሽን ካልን የራሱ የሆነ የማረፊያ ተርሚናል ይፈልጋል ወይንም ፖርት ይፈልጋል። ወተር ትራንስፖርትም ስንል ወተር ትራንስፖርት የሚከናወነው በውሃ ስለሆነ ፍሌክሲብል አይደለም፣ ከቤት ድረስ ጉዞ አያደርግም። ሬልዌይ ትራንስፖርት በራሱ የሆነ መሄጃ መንገድ ላይ የሚሄድ ትራንስፖርቴሽን ሲስተም ነው፣ ወይንም ሀዲድ ያስፈልገዋል። ስለዚህ ዶር ቱ ዶር ትራንስፖርቴሽን ሰርቪስ የሚሰጠው
ከሮድ ትራንስፖርቴሽን ጋር የተገናኘ ነው። 19 among the following major basins of the western drainage system which one doesn't discharge into the sea through Nile River? A. Baro Akobo, B. Gibe or Omo, C. Takaze, D. Abai, E. None of the above. መልሱ ምንድን ነው? ጊቤ ኦሞ ነው። ቢ። ባሮ አኮቦ ሳውት ሱዳን ላይ ሶባት ሆኖ፣ ተከዜ ሱዳን ላይ አትባራ ሆኖ፣ አባይ ከቪክቶሪያ ፎል የሚነሳውን ዋይት ናይል ካርቱም ላይ ተቀላቅሎ ሶስቱም ናይል ሪቨር ሆነው ወደ ሜዲትራሊያን ሲ ይጓዛሉ። ጊቤ ኦሞ ከሌሎቹ በተለየ ከዌስተርን ድሬኔጅ ሲስተም ውስጥ ከሚገኙ ወንዞች በተለየ ሁኔታ ወደ ሳውስ ተጉዞ ጨው ባህር ውስጥ ነው የሚገባው። ጨው ባህር የቱርካና ሐይቅ አቅራቢያ ማለት ነው። ስለዚህ መልሱ ጊቤ ኦሞ ነው። 20 concerning urbanization in Ethiopia, which one of the following statements is correct? A. Urbanization rates in Ethiopia are very high. B. Ethiopia has an advanced urban system. C. The pace of urbanization is slowing down in Ethiopia. D. Ethiopia has high urbanization level. መልሱ ኤ ነው። urbanization growth rate in Ethiopia are very high የሚለው። 21 The Rift Valley drainage system is characterized by the following. A. It has a northward flow direction. B. The rivers have a closed system, have no sea outlets. C. It has the largest catchment area. D. It shows very low fluctuations of water. መልሱ ምንድነው? ቢ ነው። ኤ ላይ ያለው ኢት ሃዝ ኖርዝ ዋርድ ፍሎ ዳይሬክሽን የሚለው ልክ አይደለም። በሪፍት ቫሊ ድሬኔጅ ሲስተም ውስጥ አንድ የሆነ አቅጣጫ የለም ፍሎ የሚያደርጉበት። ነገር ግን አዋሽ ምሳሌን ብንጠቅስ ኖርዝ ኢስት ዳይሬክሽን ሪፍት ቫሊ ኦሪየንቴሽን ባደረገበት በልኩ ፍሎ ያደርጋል። ነገር ግን ሁሉንም እንደ አጠቃላይ ጄኔራል ካራክተሪስቲክስ ስንመለከት ግን አንድ አይነት ፍሎ ዳይሬክሽን የላቸውም በሪፍት ቫሊ ውስጥ የሚገኙ ወንዞችና ጅረቶች። ሲ ላይ ያለው ላርጀስት ካታችመንት ኤሪያ ይሄ ልክ አይደለም። የሪፍት ቫሊ ድሬኔጅ ሲስተም በሪፍት ቫሊው ግድግዳ የተወሰነና በፍሎሩ ላይ የተወሰነ ስለሆነ ላርጀስት ካታችመንት ኤሪያ አለው አንልም። ዲ ላይ ያለው ኢትስ ሾው ቬሪ ሎ ፍላክቹዌሽን ኦፍ ዋተር የሚለውም ልክ አይደለም። ጀስት እንደ ማንኛውም የኢትዮጵያ ሪቨር በሪፍት ቫሊ ድሬኔጅ ሲስተም ውስጥ የሚገኙ ሪቨሮችም ሁሉ ፍላክቹዌት ያደርጋሉ። መጠናቸው ይጨምራል፣ ይቀንሳል። 22 The following are the general characteristics of Ethiopia rivers except A. Most of them are suitable for navigation. B. They have rapids and waterfalls along their courses. C. They show extreme seasonal fluctuation. D. Most of them have transboundary natures. መልሱ ኤ ነው። ሞስት ኦፍ ዘም አር ሲውተብል ፎር ናቪጌሽን የሚለው የኢትዮጵያ ወንዞች አብዛኞቹ ለትራንስፖርቴሽን አገልግሎት አይውሉም ከባሮ አት ሎወር ኮርስ በስተቀር ማለት ነው። 23 አመንግ አግሮ ኢኮሎጂካል ዞንስ which one is highly suitable for majority of cereal crops grown in Ethiopia? A. ውርጭ፣ B. ደጋ፣ C. ወይና ደጋ፣ D. ቆላ። መልሱ ሲ ነው፣ ወይና ደጋ። ኞቹ የኢትዮጵያ አዝህርቶች የሚበቅሉበትና ሲውተብል የሆነ ቦታ ወይና ደጋ የአየር ጸባይ ነው። ይሄ አግሮ ኢኮሎጂካል ዞኑ ወይና ደጋ ከሆነ ብዙም ሙቀትም የለውም ብዙም ቅዝቃዜ የሌለበት ቦታ ማለት ነው። እዛ ቦታ ብዙዎቹ ጥራጥሬዎች እና አትክልቶች ይበቅላሉ። 24 which of the following is man-made lake in Ethiopia? A. ሌክ ሐዋሳ፣ ቢ ሌክ ቆቃ፣ ሲ ሌክ ጫሞ፣ ዲ ሌክ ዝዋይ።
መልሱ ቢ ነው። ሌክ ቆቃ፣ ሌክ አዋሳ፣ ሌክ ጫሞ፣ ሌክ ዝዋይ ሬፍቲ ቫሊ ሌኮች ሲሆኑ ቢ ላይ ያለው ሌክ ቆቃ ግን ሰው ሰራሽ ሐይቅ ነው። 25 የመጨረሻው ጥያቄ The Ethiopian lakes are said to be the results of structural activity. This is proved by their A. location in a wet areas, B. location in high altitudes, C. location in dry areas, D. having less volume of water. መልሱ ሲ ነው። ሎኬሽን ኢን ድራይ ኤሪያስ። አብዛኞቹ የኢትዮጵያን ሐይቆች የሚገኙት በሬፍቲ ቫሊ ውስጥ ነው፣ የስትራክቸራል ፎርሜሽን። ስለዚህ እዚህ አካባቢ ሬፍቲ ቫሊ ደግሞ በአንጻራዊነት ደረቅ ነው ወይም ድራይ ኤሪያ ነው። ቪዲዮውን ስለተመለከታችሁት እናመሰግናለን። ቪዲዮውን ከወደዱት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተከታታይ የምናቀርባቸው ትምህርታዊ ቪዲዮዎች እንዲደርሷችሁ ተወዳጅተውን ይቆዩ። ለዛሬው አበቃን። ፒስ አውት።